በዛሬው ቪዲዮ የወፍ ጎጆ ላይ ሶመርና ካርታል አንድ የሚሆኑበትና የሚታረቁበትን ሩቻ የገዛ ልጇ ሶመርና እንዲሁም ቱርካን የምታቃጥልበትን አደጋ ውስጥ የሚገቡበትንና ሙሉ ቤተሰቡ የሚያውቅበትን እንዲሁም ሙጃን ሴቪላይን ሳዲቅ ቤት ውስጥ የምትደብቅበትንና ሌሎችም አስደንጋጭና እጅግ በጣም አጓጊ የሆኑ ትዕይንቶችን እየቀርብ ያለው ወደ አጓጊ ትዕይንት አለፍኩኝ። እና ሶመር በሚችሉት አቅም ራሳቸውን ከእሳቱ ለማዳን ቢሞክሩም እንኳን ግን አልቻሉም። እሳቱ እያቃጠላቸው ይገኛል። በሌላ በኩል በጣም ቸኩላና ፈጥና የነበረችው ሴቪ ላይ ወደ ኦዛር ጋር በድንጋጤ በመሆን ወደሱ መኪና ውስጥ ትገባለች። እሱም እስካሁን ቆየሽ፣ ምን ነው የተፈጠረ ነገር አለ በማለት ይጠይቃታል። ሁለቱም ካርታልና እንዲሁም ደግሞ የዳሪያ ሰርግ ላይ ሳይጠሩ ሰርጉን ለመረበሽ እየሄዱ ነበር። አዎ በሌላ በኩል ደግሞ ዳሪያና እንዲሁም ደግሞ ካርታል ተጋብተው አሁን በቤተሰቦቻቸው ምረቃን በእናቱ በካርታልና እንዲሁም ደግሞ በሩቻ መካከል ያለው ነገር ተፈቶ አሁን በጣም ምርጥ ሆነው ይገኛሉ። በሌላ በኩል ደግሞ ዳሪያ ለሁሉም ነገር አባቷን እያመሰገነች ነው። ሙጃንም እዛው ትገኛለች። ሴቪ ላይ እስካሁን መምጣት አልቻለችም ነበር። ሙሉ ቤተሰቡ ካርታልንና እንዲሁም ዳሪያን እየመረቃቸውና እያወደሳቸው ይገኛል። እንኳን ትንሹ ኤፌ በዚህ ነገር ቢቀናም ግን አሁን በድንገት ወደ ኋላ እያሉ ባሉበት ሰዓት ላይ ወደዛ ስፍራ ሴቪ ላይና እንዲሁም ደግሞ ኦዛር ይመጣሉ። በመኪናቸው ከመጡ በኋላ ምን ሊሰሩ መጡ በማለት ሩቻም ስትናገር ኦዛርም ወደ እነሱ ጋር መጥቶ ስለ ኤፌ ለማውራት ሲሞክር ኤፌን ደግሞ ወደ ቤት ውስጥ ሲያስገቡት ትዕይንቱ ያስቃኘናል። በዚህ ሰዓት ላይ ሳዲቅና እንዲሁም ኦዛር እርስ በርስ በተፋጠጡበት የኦዛር ስልክ ይጠራል። ኦዛር ስልኩንም አንስቶ ሲያናገር ቤቱ እየተቃጠለ እንደሆነ ይነገረዋል። የተከራየው ቤት እየተቃጠለ ነው፣ እናንተ ውስጥ ከሆናችሁ ሁለት ሰዎች እየተቃጠሉ ነው በማለትም ሲነገረው እሱም ሁለት ሰዎች እኛ ውጭ ነው ያለነው፣ ማንም ሰው ቤት ውስጥ የለም ብሎም ሲናገር ሁለት ሰዎች ቤት ውስጥ እየተቃጠሉ ነው ማለት ለኦዛር ይነገረዋል። በድንገት ይህን የሰማችውና ስለ ጉዳዩ ቀድማ ታውቅ የነበረችው ዱንሽም እህቴ ናት፣ እህቴ አለች፣ እንዲሁም ደግሞ ሶመርም ሄዷል በማለት ይናገራሉ። ሩቻ በጣም የጮች በፍጥነት እንሂድ በማለት ሁሉም ቤተሰቦች በጣም ደንግጠው ሰርጉን አቋርጠው ወደዛ ስፍራ ይሄዳሉ። ኦዛርም ወደው መኪናውን አስነስቶ ከሴፊ ላይ ጋር በመሆን ወደዛ ስፍራ በፍጥነት ያመራል። ወደ እሳቱ በጣም ተቃጥሏል። እስካሁን ድረስ ጭሱ አፋቸው ውስጥ ገብቷል። ሁለቱም ተበክለው ይገኛሉ። ሶመር አሁንም ምንም ለቱርካን ማድረግ ባለመቻሉ እያለቀሰ ይገኛል። ሁለቱም አንድ ቦታ ተደብቀው ይገኛሉ። እባክሽ ፍቅሬ ምንም አትሁኝብኝ እያለ ቢናገርም ቱርካን ግን እያሳላትና በክሰል እንዲሁም ደግሞ በጭሱ እንዳለ ታምጋ አሁን ራሷን ሳተች፣ ወደቀች። ቱርካንም እንዲሁም ሶመርም ራሳቸውን ስተው እሳት ውስጥ ወደቁ። ህጻናቶቹ እርስ በርስ እየተጫወቱ እየቦረቁ ይገኛሉ። ኤፌም ቢሆን ከሌሎቹ ህጻናቶች ጋር ተቀላቅሏል። ወደዛ ስፍራ የእሳት አደጋዎችም ሲመጡ ይህ እሳት የሚቆም አይመስልም በማለት ጎረቤታሞቹ በሙሉ ይናገራሉ። የእሳት አደጋዎች ወደዛ ስፍራም ይደርሳሉ። ቤተሰቦች ማለትም ደግሞ ካርታል፣ ዳሪያ እንዲሁም ደግሞ ሳዲቅና በሌላ በኩል ሩቻ ሁሉም አቤት ይጀምራሉ። ሁሉም ይደነግጣሉ። የእሳቱን ሲመለከቱ በጣም ደንግጧል። ሴቪ ላይ እስካሁን እዛው ትገኛለች። ማንም ሰው ሊይዛት አልቻለም። ምክንያቱም እሷ እንደቆለፈችባቸው ፈጽሞ የሚያውቅ ሰው የለም። ግን ትክክለኛው የእሳቱ መንስኤ ደግሞ ሩቻ ናት። የእሳት አደጋዎች ወደ ውስጥ ከገቡ በኋላ እሳቱን ያጠፉታል። ሴቪ ላይ ከዛ ስፍራ ታመልጣለች። ቱርካንና እንዲሁም ደግሞ ካርታል በአምቡላንስ ገብተው በፍጥነት ወደ ሆስፒታል ሄዳሉ። ዳሪያ እህቴ እያለች ታለቅሳለች። ሙሉ ቤተሰቡ እያለቀሱ በመጨረሻም ሶመርና ቱርካን ተያይዘው ወደ ሆስፒታል ያመራሉ። ሳዲቅ ለቤተሰቡ ደውሎ ምንም አለመፈጠሩን ይናገራል። በድንገት ዳሪያ ትታመማለች። ወደ ሆስፒታል ከመሄድ ይልቅ እሷን ወደ ቤቷ ካርታል ይዟት እንዲሄድና እርስ በርስ መሄድ ስላለባቸው ተያይዘው እንዲሄዱ ይናገራል። በሌላ በኩል ለሴቪ ላይ እየደወለ እየነበረው ኦዛር ቢደውልላትም ግን ስልኩ ልታነሳለት አልቻለችው። ኦዛር በጣም ደንግጦ ወደ ሆስፒታል ሲያምራ ሴቪ ላይ ደግሞ ወደ ሙጂሃን ጋር በመሄድ እኔ የምደበቅበት ሆነ የምጠፋበት ምንም ቦታ የለኝም፣ እባክሽ አንቺ ደብቄኝ በማለት ሙጂሃን ላይ ሴቪ ላይ ሙጭጭ ትልባታለች። እና እርስ በርስ አንድ ላይ ይሰሩ ስለነበር ሳዲቅ ክፍል ውስጥ ትደብቀዋለች። ካለበለዚያ ሴቪ ላይ አጋልጥሻለሁ፣ አስይዝሻለሁ፣ ከኔ ጋር አብራሽ ስትሰሪ የነበርሽው አንቺ ነሽ ብዬ እናገርብሻለሁ ብላ ስትነግራት የሳዲቅ ማለትም የነስሪን ፎቶ የሚቀመጥበት ክላስ ውስጥ ሴቪ ላይን ሙጂሃን ደብቃ ታስቀምጣታለች። ሙሉ ቤተሰቡ ሆስፒታል ደርሷል። አሁን እርስ በርስ የተከራከሩ ይገኛሉ። ሳዲቅ ኦዛር እገድልሃለሁ ሲል ይናገራል። ልጄ እንድትሞት ያረከው አንተነህ እሳቱን ያስነሳሁን ብሎ ሲናገር እብድና እንዴት ልጄን እንዴት ለመግደል መሞክር ይመስላል? ልቀቀኝ በማለት ሳዲቅና እንዲሁም ኦዛር እርስ በርስ ይጣላሉ። በመካከል ሩቻ ገብታ እባካችሁ አቁሙ ብላም ስትናገር ፖሊሶች ጥያቄ ያስነሳሉ። ማን ይህንን ነገር ሊሰራው ይችላል ብላችሁ ታስባላችሁም ብለው ሲናገሩ ወደ ኦዛርም ሲዞሩ እንዴት እንደዚህ አይነት ሀሳብ ታስባላችሁ? እኔ እኮ የገዛ ልጄን እንደዚህ ማድረግ ይመስላችኋል? ደደቦች ማለት ኦዛርና እንዲሁም ሳዲቅ እርስ በርስ ሲከራከሩ ፖሊሶች የራሳቸውን ጥያቄ ማድረግ ይጀምራሉ። እስካሁን ያልተነሳችውና ያልነቃችው ቱርካን አለች። ቱርካን አሁን የመተንፈሻ ኦክሲጅን ተደርጎላቸው ሶመርም ጭምር ሁለቱም ተኝተዋል።
ሙሽራዎቹ የሰርጋቸውን ማታ እቤታቸው ያሳልፋሉ ብለው ሲታሰብ እነሱ ሆስፒታል ውስጥ ናቸው። እናም ወደ ቤት እንድትሄድ እየነገራት ካርታል እባክሽ ተያይዘን መሄድ አለብን በማለት ወደ ውጭ ያወጣታል። በዚህ ሰዓት ላይ ዱንሽና እንዲሁም ሰርዳር ወደዛ ሲደርሱ ሂዱ እናንተ በማለት እንዲሄዱና ሰርዳርና ዱንሽም ወደ ውስጥ እንደሚገቡ የሚያስፈልገውን ነገር በሙሉ እንደሚያደርጉ ይናገራሉ። ምንም እንኳን ሳዲቅ ከቱርካን ጋር ቢጣላም ልጅ አይደለሽም ቢላት አሁን ግን በዚህ ሰዓት ላይ ከጎኗ መሆኑን መርጧል። ሶመር ይነቃል። ከነቃ በኋላ ግን የሚስቱ ነገር አሳስቦት ስለነበር ከተቀመጠበት በመነሳት በዊልቸር ላይ በመገፋት ቱርካን ያለው በማለት ይሄዳል። ሩቻ ልጇ ደህና ሆኖ ስለተመለከተችው ከኦዛር ጋር በጣም ደስ ይላቸዋል። እናም አሁን ወዲያው ወደ ቱርካን ጋር ይዘው ይሄዳሉ። ቱርካን እስካሁን አለመነሳቷና እሷም እንደምትነቃ ሲነገረው በጣም ደስ ይለዋል። ካርታል ፈጣሪ ቱርካን ያሸረል በማለት ለሶመር እየነገረው አብሽር ወንድሜ አንተም ደህና ሆነህ በመመልከቴ በጣም ደስ ብሎኛል ሲል እርስ በርስ ወንድማማቾች ይሆናሉ። ፖሊሶች በዚህ ሰዓት ላይ በሚመጡበት ሰዓት ላይ ለፖሊሶች ሴቪ ላይ እንዳደረገችውና ሴቪ ላይ በራፉን ቆልፋባቸው እንዳመለጠች ሙሉ በሙሉ ቃሉን ይሰጣል። ይህንን ከተናገረ በኋላ ቱርካን ፖሊሶች ደግሞ ለኦዛር ማምጣት ሴቪ ላይ ነበረች በራፉን የቆለፈችባቸው በማለት ይነገራቸዋል። ሩቻም በጣም ታብዳለች። በሌላ በኩል ደግሞ ሩቻ ይህን ስትሰማ ሴቪ ላይን ካልገደልኩኝ ትላለች። ሙጃን እስካሁን ድረስ ሴቪ ላይን አስደብቃት ትገኛለች። የምትለብሰው ልብስ የምትበላውን ምግብ በሙሉ የሰጠቻት ያለችው እሷ ናት። ፖሊሶች ይህን ሲያውቁ ምን ያደርጋሉ? ሳዲቅስ ቢሆን ምን ያደርጋል? ቱርካን ትነቃለች። እናም አሁን በዊልቸር ላይ የነበረው ሶመር ወደ እሷ አልጋ ላይ ተኝቶ እርስ በርስ እየተሳሳሙ በጣም ደስ እንዳለው ይነግራታል። ሳዲቅም ልጁ እንደነቃች ሲነገረው በጣም ደስ ብሎት ወዲያው እሷን ይመለከታታል። ቱርካንም ይህ ሁሉ ነገር አስደስቷት አሁን በመጨረሻ ወደ እሷ ጋርም ሳዲቅ እየመጣ ልጄ ምንም ቢሆን ባንቺ ልቆርጥ አልችልም በማለት ይናገራል። በድንገት ሳዲቅና እንዲሁም ደግሞ ነዛት ወደ ቤት ውስጥ ሲመጡ የተመለከተችው ሙጃሃን በጣም ትደነግጣለች። ሳዲቅን በአግባቡ ልታወራው አልቻለችም። እናም ወደዛ ክፍል ውስጥ ሊገባ ማለትም ሴቪ ላይ ወደ ተቆለፈችበት ክፍል ውስጥ ሲገባ ሳዲቅ በማለት እሱን በማዘናጋት ወደዛ ክፍል ውስጥ እንዳይገባና የተደበቀውን ትልቁን ሚስጥር ማለትም ሴቪ ላይ ዛ ክፍል ውስጥ እንደሆነች እንዳያውቅ ሙጃሃን ሳዲቅን ትከለክለዋለች። ነዛት የሆነ ነገር እንዳለ ገብቷታል። ቱርካንና እንዲሁም ደግሞ ሶመር አሁን ነቅተው ወደ ቤታቸው ተመለሱ። ደስ በሚል ሁኔታ ወደ ቤታቸው ተመልሰዋል። ልጆቻቸውን እየተመለከቱ እንቅልፋቸውን እንደተኙ እየተመለከተች በዛ ነገር ሞቶ በነበር ይህንን ሁሉ ነገር መመልከት እንደማይችሉና ህይወት በጣም አሳሳቢና አሳዛኝ እንደሆነች ቱርካንና እንዲሁም ሶመር እየተናገሩ አሁን ደስታቸውን ማክበር እንዳለባቸው ይናገራሉ። በሌላ በኩል ደግሞ እርጉዟንና እንዲሁም አዲስ ያገባትን ሚስቱን እየተንከባከበ የሚገኘው ካርታል አለ። ካርታል ዳሪያን የተንከባከባት ጸጉሯን እያስተካከለላት ይገኛል። ምርጥ የፍቅር ጊዜ እያሳለፉ ነው። በድንገት ሴቪ ላይ ወደሱ ደውላ ገንዘብ እንደሚያስፈልጋትና ሁሉም ነገር ስትነግረው እሱም ከኤፌ ያለውን ከስ የምታነሽ ከሆነ ገንዘብ ሰጥሻለሁ፣ እከፍልሻለሁ፣ ከሀገር እንድትወጪ አደርግሻለሁ በማለት ቃል ይገባላታል። ግን ቃል ይገባላት እንጂ ይህ ቃሉ እውነት አልነበረም። እሷን ለማጥመርና ለመያዝ የተጠቀመው ሴራ እንጂ። ኦዛር ወደ ቤቱ ተመልሶ ከመጣ በኋላ ሶመርንና እንዲሁም ደግሞ ሩቻን ይቅርታ ይጠይቃቸዋል። ላጠፋሁባችሁና ለበደልኩባችሁ ለእያንዳንዱ ነገር ይቅርታን ብሎ ሲጠይቅ ሩቻ ወዲያው እሳቱን እንዲያስነሳ የነገረችውን ሰው ደውላ ማንም ሰው ሳይመለከታትና ሳይሰማት አሁኑኑ ከሀገር ጥፋ፣ ገንዘብ ልክ ይልሃለሁ፣ ራስህን ከዚህ ቦታ አሽሽ ብያለሁ በማለት ሩቻ ለሰውየው ተነግሯለች። የተፈጠረውን ነገርና አባቱ ይቅርታ እንደጠየቀው ሁሉንም ነገር ሶመር ለሩቻም ይነግራታል። እሷም እሺ ልጄ በማለት ትነግራለች። ሶመርና እንዲሁም ካርታል እንደ ወንድምና ወንድም ተጠራርተው አሁን እርስ በርስ እያወሩ ይገኛሉ። በመጨረሻም ወንድሙ እንደሆነና ለሁሉም ነገር እንደሚያመሰግነው የተነገረው አሁን ደግሞ ላደረገለትና ለእያንዳንዱ ነገር ምስጋና ነው አቅርቦለት እርስ በርስ ተቃቅፋሉ። በድንገት ደግሞ ሴቪ ላይ የምትበላውና የምትጠጣው ነገር ስላጣች ወደ ሳዲቅ ቤት ውስጥ ሰተት ብላ በራፉን ከፍታ ስገባ ሙጃንም በጣም ተናዳ እንኬ የምትበይውን ነገር ዳግመኛ ወደዚህ እንዳትመጪ እኔን እንዳታስይኝ በማለት ትነግራለች። ነዛት ሳትመለከታት ከሴቪ ላይ ጋር ይሸዋወዳሉ። በሌላ በኩል ደግሞ ወንድማማቾቹ እርስ በርስ ያወሩና እየተወያዩ ባሉበት ሰዓት ላይ ሴቪ ላይን በቅርቡ እጁ እንደሚያስገባለት ይነግረው። እናም ለዚህ ሁሉ ነገር ላይ አቅፈው እንደሚገባም ሲነግረው ካርታልና እንዲሁም ደግሞ ሶመር እርስ በርስ ይተቃቀፋሉ። እናም አሁን አንድ ላይ ይሆናሉ። ታሪኩ እንደዚህ ይሆናል። ቀጣይ ሴቪ ላይ ምን ትሆናለች፣ እንዲሁም ምን አዳዲስ ክፍሎች ይፈጠራሉ፣ ትዕይንቱ ለመጠናቀቅ በጣም ቅርብ ጊዜያቶች ይቀሩታል። ቻናሉን ሰብስክራይብ ማድረግ አትርሱ። አዳዲስ ትዕይንቶችን ወደ እናንተ ማቀርብ ይሆናል።